ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? አማን ናችሁ? ይኸው ተከስተናል። አሁን መጥተናል። አማን ናችሁ? አለን። እናንተስ እንዴት ናችሁ? ነገሩን ጠፍቻለሁ። ዛሬ አንድ 3 ቀን 4 ቀን ትንሽ ስለተመቸኝ ነውና ለዛ ነው ጠፋ ያልኩት። እንደው ደህና ናችሁ አይደለ? አማን ነው? ምን ያለ አዲስ? የኛ ጋር እንግዲህ ብርዱ ምኑም እየገባ ያው እንግዲህ ወደ ጃኬት ምናምን መልበስ እየገባ ነው። እንዴት ነው ጃኬቱ ሄዷል? እኔ ላይ ሸፍ አድርጉት እስኪ እና እንደዚህ ነው። እንዴት ናችሁ? አማን ናችሁ አይደለ? ደህና ናችሁ? በተረፈ እስኪ ምን ላወራችሁ ነበረ? እዛ ስለ ኢቃማው ባለፈው አውርተን ነበረ እና አሁን ተጨምሯል እያሉ ነው። በጣም ደስ የሚል ነው። ከምር ደስ ይላል። አሁን ያን ጊዜ ያለፈባቸው በቃ ዛሬ ነገ እያሉ ሁለተኛ ደግሞ ያው በገንዘብ እጦት ሳይሞላላቸው ቀርተው ያው ጊዜውም ያመለጣቸው ጥሩ ተስፋ ነው። ከምር በጣም ደስ የሚል ነው እና ኢንሻአላህ ሁሉም ባለ ኢቃማው ኒዛምያ መሆን አለበት። በቃ ይሄ በባህር መምጣት መቅረት አለበት። በቃ መረሳት አለበት። ደስ ይላል በኒዛምያ ሲኮን። እውነቴን ነው። አብሮ ሲኖር ሁለተኛ ውጭ ሲወጣ ምን ሲል በቃ ኮርቶ ነው የሚኬደው። ከምሬን በጣም ደስ ይላል። በርቱ እና እንደዛ ነው የምለው። ደስ ነው የሚለው በጣም ደስ ይላል። በርቱ፣ ጠንክሩ፣ አስተካክሉ። ከምሬን ነው። ይሄ እድል አይገኝም። ያ አሁንም ስለተጨመረ በጣም ደስ ይላል እና እንደዛ ነው የምላችሁ። ሌላ ደግሞ ምን አይነት አክባር ልነግራችሁ መሰላችሁ? ደህና ናችሁ? ለማንኛውም እስኪ አሁን ደህንነት ጠይቃችሁ ሰሞኑን ስለጠፋሁ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እኔ ጋር አሪፍ ነው። ያው እንደዚህ ብልጭ ብያለሁ እና እንዴት ነው ብርዱ እናንተ ጋር ምናምን ብርድ ምናምን አልገባም? ያው እኛ ጋር ብርዱ ምንም እየገባ ነው እና ጥሩ ነው። ሁሉም መልካም ነው እላችኋለሁ። አሁን ቪዲዮ እየሰራሁ አይደለም። ዛሬ ገና ቪዲዮ እየሰራሁ ነው፣ ግን እስከዛሬ ቪዲዮ አልሰራሁም።